ዩቲዩብ ላይ የማገኛቸውን ኮሜንቶች ብዙ ጊዜ አንብቤ በጣም ነው ደስ የሚለኝ። አንዳንዶቹ ግን አንብቤ ብቻ ማለት በጣም የሚከብደኝ ከሌላ ሰዎች ጋር ከናንተ ጋር ቲክቶክ ላይ ሼር ማድረግ አለብኝ ምክንያቱም ለሰው ለሌላ ሰው የጠቀመ ለናንተ የሚጠቅማል በሚል ማለት ነው። እና እዚህ ጋር በቅርቡ የፖስትኩት ቪዲዮ ላይ ኮሜንቱ ምንድነው የሚለው እዚህ ጋር አስገባላችኋለሁ። አብሳለቴ የውልሽ አምባሾቅ ለካንሰር ጥሩ ነው ብለሽ እህቴ በጡት ካንሰር እየተሰቃየች ነበርና አምባሾቅ መብላት ትጀምር የካንሰር ሴሉ እየቀነሰላት ነው። በጣም ለውጥ አለው። ተስፋ ቆርጣ ነበረ። እግዚአብሔር አንቺ ስለሰጠን አመሰግናለሁ። ሳትሰስቺ የምታውቂውን መተስ ስላካፈልሽ እናመሰግናለን። የእህቴንም ነፍስ እንዲቆይ ስለረዳሻት አመሰግናለሁ ነው የሚለው። እግዚአብሔር ብድራትሽን ይክፈል፣ ከክፉ ሰዎች ይጠብቅሽ፣ ረጅም እድሜ ያኑርሽ፣ ከዚህ የበለጠ የእውቀት ባለጸጋ ያደርግሽ። እወድሻለሁ። ላይክ በጣም ረጅም ፓራግራፍ ነው። ሰዓቷን ወስዳ እንደዚህ አይነት በጣም ስዊት የሆኑ ኮሜንቶችን ተጻፍ። መጀመሪያ ማናት? ቲና በጣም አመሰግናለሁ። ሁለተኛ እህትሽም ጤንነቷ የተመለሰ ስለሆነም በጣም ደስ ብሎኛል። አምባሾቅ ያላችሁ ሰዎች ከበላችሁም በኋላ ፍሬውን ብትተክሉ ጥሩ ነው። ቢካዝ እየቆየ ሲሄድ ያው ከዚህ በፊት ብዙ ጊዜ እንደምናወራው ጂኤምኦ የተለያየ ነገር ሊሆን ይችላል። ሰው አካባቢያችሁ ላይ መትከል ጥሩ ነው። በት አሽ የተጠቀማችሁ ስለሆነ በጣም ደስ ብሎኛል። ላይክ this is ለዚህ ነው ቪዲዮዎችን የምሰራው። አይ ዶንት ኖ ይሄ ከገንዘብ ከብዙ ነገር በላይ ነው ሳቲስፋክሽን ነው። እና ቲናዬ በጣም አመሰግናለሁ። እህትሽንም ደግሞ ያው ጨርሶ ይማራት ፈጣሪ አለው ማለት ነው። ቻው